ከብዙ ዘመናት በፊት በዓለም ጫፍ ላይ ወርቃማ ፀሐይ እና ብርማ ጨረቃ እርስ በርሳቸው በሚሳሳሙበት ምድር ላይ ሁለት ታላላቅ መንግስታት ነበሩ። አንዷ የፀሐይ ምድር ትባል ነበር፣ ሌላዋ ደግሞ የበረዶ ግርግም ትባል ነበር። የፀሐይ ምድርን የሚገዛው ደፋርና ጥበበኛ ንጉስ ጃም ነበር። የበረዶ ግርግምን የምትገዛው ደግሞ ቆንጆና ቸር ንግስት ኤልሳ ነበረች። ንጉስ ጃም ቁመቱ ረጅም፣ ትከሻው ሰፊና ፀጉሩ እንደ ወርቅ ያብረቀርቅ ነበር። እሱ ከምድር ጋር ይነጋገር ነበር፣ ዛፎች እንዲያድጉ ያዘው ነበር፣ ተራራዎችን ያናውጥ ነበር። ንግስት ኤልሳ ግን ከበረዶና ከበረዶ ጋር ትነጋገር ነበር። በእጇ ንክኪ በረዶ ወደ ውሃ ይቀየር ነበር፣ በረዶን ወደ አበባ ትቀይር ነበር። ሁለቱም መንግስታት ለዘመናት ጠላቶች ነበሩ። የፀሐይ ሰዎች ሙቀትን ይወዱ ነበር፣ የበረዶ ሰዎች ግን ቅዝቃዜን ይወዱ ነበር። ነገር ግን ንጉስ ጃም እና ንግስት ኤልሳ በፍቅር ተዋደቁ። ፍቅራቸው እንደ እሳትና ውሃ ተዋህዶ ትነት ሆነ። ሁለቱም የተለያዩ ቢሆኑም አንድ ላይ ሲሆኑ አስደናቂ ነበሩ። ሰርጋቸውን ባደረጉበት ቀን ሁለቱም መንግስታት አንድ ሆኑ። አዲሷ መንግስት የሁለቱ አካላት ዘውድ ተባለች። ሰዎች በሰላም ኖሩ። የፀሐይ ሙቀት የበረዶውን ግርግም አላቀለበሰም፣ የበረዶ ቅዝቃዜም የፀሐይን ሙቀት አላጠፋም። እርስ በርሳቸው ተስተካከሉ። ህዝቡ ንጉሱንና ንግስቱን ያመልኩ ነበር። ጃም ለድሆች ምግብ ያካፍል ነበር፣ ኤልሳ ደግሞ ለታመሙ ልጆች መድኃኒት ታዘጋጅ ነበር። ሁሉም ሰው ደስተኛ ነበር። ነገር ግን በጨለማው የተራራ ጫፍ ላይ፣ ከደመናዎች በላይ፣ ሁሉም ሰው የሚፈራው አንድ ኃያል እንስሳ ይኖር ነበር። ስሙ ጋርጋር ይባላል። ጋርጋር ከምድር ጥልቅ ውስጥ የወጣ ጥንታዊ እባብ ነበር። ርዝመቱ ከ300 እግር ይበልጣል። ቆዳው እንደ ድንጋይ ጠንካራ ነበር። ዓይኖቹ እንደ እሳት ያቃጥሉ ነበር። ትንፋሹም እንደ እሳተ ገሞራ ጢስ ያጭስ ነበር። ጋርጋር የሰላምን መዓዛ ይጠላ ነበር፣ የፍቅርን ሙቀት ይጠላ ነበር። ልቡ ከጠቆረ ድንጋይ የበለጠ ጠንካራ ነበር። ጋርጋር ሁለቱን መንግስታት ሲዋሃዱና ሲደሰቱ ከሩቅ ተመለከተ። ዓይኖቹ በቁጣ አበሩ። እንዴት ይችላሉ? ሙቀትና ቅዝቃዜ አብረው እንዴት ሊኖሩ ይችላሉ? ይህ የተፈጥሮ ሕግ መጣስ ነው። ይህን ያህል ደስታ ፈጽሞ ሊኖር አይችልም ብሎ በራሱ ውስጥ አለ። ጋርጋር አንድ አስፈሪ ዕቅድ አዘጋጀ። ወደ ጥልቁ ዋሻ ወረደ እና ጥንታዊ መጽሐፍ አገኘ። መጽሐፉ የጨለማ አስማት ይባላል። በዚህ መጽሐፍ ውስጥ የፀሐይን ብርሃን ለማጥፋትና የበረዶን ቅዝቃዜ ለማቅለጥ የሚያስችል ጥንታዊ ቃል ነበር። ግን ዋጋው ከባድ ነበር። የንጉስና የንግስት ደም ያስፈልገዋል። የእነሱን ነፍስ አጠፋለሁ፣ መንግስታቸውን ወደ ጥላ እቀይራለሁ ሲል ጮኸ። ጋርጋር በአስፈሪ ሳቅ። በዚያ ሌሊት ፀሐይ ስትጠልቅ ጋርጋር ከተራራው ወረደ። እያንዳንዱ እርምጃው መሬቱን ያናውጥ ነበር። ዛፎች ይደርቁ ነበር፣ ወንዞች ይደርቁ ነበር፣ እንስሳትም ይሸሹ ነበር። የጋርጋር መገኘት ራሱ መርዝ ነበር። ወደ ዘውዱ መንግስት ሲደርስ ጠባቂዎቹ ጮኹ፣ ጠላት፣ ጠላት ብለው ጮኹ። ነገር ግን ጋርጋር በትልቅ ጅራቱ አንድ ጠረገ እና በሩን ሰበረ። ጠባቂዎቹ ወደ ጎን ተበተኑ። ንጉስ ጃም እና ንግስት ኤልሳ በድንገት ከእንቅልፋቸው ተነሱ። ምን ተፈጠረ? ሲል ጃም ጠየቀ። በዚያን ጊዜ ጋርጋር ወደ መኝታ ቤታቸው ገባ። ንጉስ እና ንግስት፣ የእናንተ ደስታ ያበሳጨኛል። ዛሬ ልታልቁ ነው አለ በአስፈሪ ድምፅ። ንጉስ ጃም አልፈራም። ጎራዴውን አወጣ። ጎራዴው ከፀሐይ ብርሃን የተሰራ ነበር። እንስሳ ሆይ ከመንግስቴ ውጣ፣ ይህች ምድር የሰላም ምድር ናት አለው። ጃም ወደ ጋርጋር ዘለለ እና ጎራዴውን ወደ ቆዳው ወረወረው። ነገር ግን ጎራዴው እንደ መስታወት ተሰበረ። ጋርጋር ቆዳው ከማንኛውም የብረት የበለጠ ጠንካራ ነበር። ጋርጋር ትንፋሹን ነፈሰ እና እሳታማ ጋዝ ወደ ጃም ላከ።
ዳም ወደ ጎን ተንከባለለ። ነገር ግን እሳቱ ክንዱን ነካውና አቃጠለው። ንግሥት ኤልሳ ወደፊት ዘለለች። እጆቿን አነሳችና ጠንካራ የበረዶ ግድግዳ ፈጠረች። አትንካው አለች በቁጣ። ጋርጋር በበረዶ ግድግዳ ላይ ጭንቅላቱን መታ። በረዶ ተሰበረ። ኤልሳ ወደ ኋላ ተገፋች። ጋርጋር ጅራቱን አንቀሳቀሰ እና ኤልሳን በጉልበት መታት። ኤልሳ ግድግዳ ላይ ተጣለች። ሁለቱም ንጉሥ እና ንግሥት ተሸንፈው ነበር። ጋርጋር ግን አልገደላቸውም። አይ አሁን መግደል ቀላል ነው። እናንተ መከራ እንድትቀምሱ እፈልጋለሁ። መንግሥታችሁን እያያችሁ እንድትጠፉ እፈልጋለሁ አለ በክፋት። ጋርጋር ወደ መንግሥቱ አደባባይ ወጣና በትልቅ ድምፅ ጮኸ። ድምፁ ተራሮችን አናወጠ። ሕዝቡ ፈራ። ጋርጋር የጨለማ አስማቱን ተጠቀመና የፀሐይ ብርሃን ቀነሰ። የበረዶ ቅዝቃዜ ቀለጠ። ምድሪቱ ግራጫና ደረቅ ሆነች። አሁን እናንተ የምትወዱትን ሁሉ እያያችሁ ተመልከቱ። ከ3 ቀን በኋላ ተመልሼ እመጣለሁ። መንግሥታችሁ ጠፍቶ ካልተገኘ እናንተን እገድላለሁ አለ እና ወደ ጨለማው ተራራ ተመለሰ። ዳም እና ኤልሳ ተጎዱ ነበር፣ ነገር ግን ልባቸው ጠንካራ ነበር። ዳም ተነሳና ኤልሳን አቀፈ። ኤልሳ፣ አልተሰናከልንም። ይህን ጭራቅ ማሸነፍ አለብን። ግን በጎራዴም ሆነ በበረዶ አንሸንፈውም። ሌላ መንገድ መፈለግ አለብን አላት። ኤልሳ ግን ምን ማድረግ እንችላለን? እሱ ከሁለታችንም የበለጠ ኃያል ነው አለች በሐዘን። ያኔ አንድ አሮጊት ሴት ወደ እነሱ መጣች። እርሷ የደኑ ጠባቂ ነበረች። ንጉሥ እና ንግሥት ሆይ፣ ሰማሁት። ጋርጋርን ለማሸነፍ አንድ መንገድ አለ። በዓለም ጫፍ ላይ አንድ ቅዱስ ሐይቅ አለ። ስሙ የልብ ሐይቅ ይባላል። በዚያ ሐይቅ ውስጥ ንጹሕ ፍቅርን የያዘ ውሃ አለ። ያንን ውሃ ብትጠጡ ልባችሁ እንደ ወርቅ ያበራልና ማንኛውንም ጨለማ ያስወግዳል። ግን ጉዞ አደገኛ ነው። በመንገድ ላይ 3 ፈተናዎች አሉ። አንተ ጃም ድፍረትን ማሳየት አለብህ። አንቺ ኤልሳ ቸርነትሽን ማሳየት አለብሽ። አብራችሁ ደግሞ አንድነታችሁን ማሳየት አለባችሁ አለቻቸው። ዳም እና ኤልሳ አመሰገኑ እና ወደ ጉዞ ተነሱ። ወደ ጥልቅ ደን ገቡ። ይህ ደን የተሳሳተ ደን ይባላል። ዛፎቹ እንቅስቃሴ ያደርጉ ነበር፣ መንገዶቹም ይለዋወጡ ነበር። ዳም እና ኤልሳ ተሰደዱ። ለረጅም ሰዓት ተመላለሱ፣ ነገር ግን ወደ መጀመሪያው ቦታ ይመለሱ ነበር። እንዴት ነው? ይህ ደን በጣም ያግማል አለ ጃም በብስጭት። ኤልሳ ዘገበችና አስተዋለች። ጃም፣ ዛፎቹ እያደመጡን አይደለም፣ እኛን እየፈተኑን ነው። እነሱ ድምፃችንን ይሰማሉ፣ በፍቅር ካልተናገርን አይለቁንም አለች። ዳም እንግዲህ እንዴት ማድረግ አለብን አለ። ኤልሳ እጁን ያዘች። አይኖችህን ጨፋ፣ ልቤን ስማ አለች። ዳም አይኖቹን ጨፋ። ኤልሳ ቀስ ብላ ዘፈነች። ዘፈኗ ስለ ፍቅር፣ ስለ ምድር፣ ስለ ተስፋ ነበር። ዛፎቹ መንቀሳቀስ አቆሙ፣ ቅጠሎቹ ማብረቅ ጀመሩ። በድንገት በፊታቸው አንድ ብሩህ መንገድ ተከፈተ። ዛፎቹ ጎን ለጎን ተለዩ እና አለፉ። አስተማሪው ትክክል ነበር። ፍቅር በሁሉም ነገር ያልፋል አለ ጃም በደስታ። ከደኑ ወጥተው ወደ ትልቅ እሳተ ገሞራ ደረሱ። እሳቱ እየፈላ ነበር፣ ላቫውም እየፈሰሰ ነበር። መንገዱ በእሳቱ መሃል ነበር። እንዴት እናልፋለን? አለች ኤልሳ ፈርታ። ዳም ወደ እሳቱ ቀረበ። ሙቀቱ ፊቱን አቃጠለው። ኤልሳ፣ ያስታውሺ፣ እኔ የፀሐይ ንጉሥ ነኝ። እሳት አያቃጥለኝም፣ እምነት አለኝ አላት። ግን ኤልሳ ተው፣ አንተ ብቻህን አትሂድ፣ አብረን መሄድ አለብን አለች እጁን ይዛ። ዳም ፈገግ አለ። አንቺ ልክ ነሽ፣ አብረን አለ። ሁለቱም እጃቸውን ይዘው ወደ እሳቱ ገቡ። ሙቀቱ እጅግ አስፈሪ ነበር። እሳቱ ሊያቃጥላቸው ተቃረበ። ዳም ወደ ላቫው ተመለከተ እና በኃያል ድምፅ ጮኸ። እሳት ሆይ፣ እኔ የፀሐይ ልጅ ነኝ፣ በእኔ ላይ ኃይል የለህም አለ።
እሳቱ ወደ ጎን ተለየ። ላቫው በፊታቸው አንድ ጠባብ መንገድ ፈጠረ። እሳቱ ያቃጥላቸው ይመስል ነበር። ነገር ግን ጃም እና ኤልሳ እጃቸውን ይዘው በድፍረት ሄዱ። በፍቅራቸው ምክንያት እሳቱ እንኳን ሊነካቸው አልቻለም። ከእሳቱ ተራራ በሰላም ወጡ። በመጨረሻም ወደ የልብ ሐይቅ ደረሱ። ሐይቁ እንደ መስታወት ንጹህ ነበር። ውሃው እንደ ወርቅ ያብረቀርቅ ነበር። በውሃው ውስጥ ፊታቸውን ተመለከቱና አንድ አስገራሚ ነገር አዩ። በውሃው ውስጥ ያለው ነጸብራቃቸው ደስተኛ፣ ወጣትና በፍቅር የተሞላ ነበር። ጃም እና ኤልሳ እርስ በርሳቸው ተመለከቱ። ይህን ውሃ መጠጣት አለብን አለ ጃም። ኤልሳ ወደ ሐይቁ ቀረበችና እጇን ገፋችው። ውሃው ቀዝቃዛና ጣፋጭ ነበር። ሁለቱም ከሐይቁ ጠጡ። ወዲያውኑ ልባቸው በብርሃን ተሞላ። ከልባቸው ወርቃማ ብርሃን ወጣና በዙሪያቸው ተሰራጨ። ጃም እና ኤልሳ በጣም ጠንካራ ሆኑ። የልብ ሐይቅ ውሃ ድፍረትን፣ ቸርነትንና አንድነትን ሰጣቸው። አሁን ወደ ጋርጋር ለመመለስ ዝግጁ ነበሩ። ወደ ጨለማው ተራራ ተመለሱ። ጋርጋር ሲመጡ አያቸውና በአስፈሪ ሳቅ ሳቀ። እናንተ ደካሞች! የልብ ሐይቅን ውሃ ጠጣችሁ አይደል? ምንም ለውጥ አያመጣም። እኔ የማይሞት ነኝ አለ። ጋርጋር ወደ እነሱ ዘለለ። ጃም እና ኤልሳ ግን አልተንቀሳቀሱም። ጃም እጁን ዘረጋና ከልቡ ወርቃማ ብርሃን አወጣ። አንተ ጋርጋር፣ አንተ የጥላ ፍጡር ነህ። ፍቅርን ትጠላለህ ምክንያቱም ልብህ ባዶ ነው አለው። ኤልሳም እጇን ዘረጋችና በረዶ ሳይሆን ንጹህ የሆነ የወርቅ መብራት ፈጠረች። አንተ ጨለማ ነህ፣ ግን ብርሃን ሁልጊዜ ጨለማን ያሸንፋል አለችው። ሁለቱም የልባቸውን ብርሃን ወደ ጋርጋር ላኩ። ወርቃማው ብርሃን ጋርጋርን ከበበው። እባቡ ጮኸና ተንቀጠቀጠ። አልችልም፣ ይህ ብርሃን ያቃጥለኛል አለ በህመም። ቆዳው መቅለጥ ጀመረ፣ ግን ጋርጋር አልተሰጠም። በመጨረሻው ኃይሉ ወደ ጃም እና ኤልሳ ዘለለ። ጃም እና ኤልሳ ግን እጃቸውን በጥብቅ ይዘው ቆሙ። አብረን አሉ በአንድ ድምፅ። የሁለቱም ልቦች ብርሃን አንድ ሆነ እና ግዙፍ የሆነ ወርቃማ ጨረር ፈጠረ። ጨረሩ ጋርጋርን መታው። ጋርጋር በአየር ላይ ተንጠለጠለ እና ወደ ብርሃን ጨረር ተቀየረ። ከዚያም ብርሃኑ ወደ ላይ ወጣ እና እንደ አዲስ ኮከብ በሰማይ ብሩክ። ጋርጋር ጠፋ። የጨለማ አስማቱ ተሰበረ። ፀሐይ እንደገና አበራች። በረዶ እንደገና በራ። ምድሪቱ አረንጓዴ ሆነች። ሕዝቡ በደስታ ጮኸ። ጃም እና ኤልሳ ተጋበዙ እና ሳሙ። ተሸንፈናል አለ ጃም በደስታ። አይ፣ አብረን አሸነፍን አለች ኤልሳ በፍቅር። ከዚያ ቀን ጀምሮ ጃም እና ኤልሳ ለረዥም ዘመናት በሰላም ኖሩ። መንግስታቸው በደስታ አበበች። ልጆች ስለ ንጉሥ ጃም እና ንግሥት ኤልሳ ድፍረትና ፍቅር ይማሩ ነበር። ጋርጋር እንደ ኮከብ በሰማይ ያበራ ነበር። ጨለማ እንኳን ወደ ብርሃን መለወጥ እንደሚችል ያስታውስ ነበር። ታሪኩ ያስተምረናል። እውነተኛ ኃይል ከጉልበት ሳይሆን ከልብ ፍቅር ነው። ሁለት ሰዎች አንድ ሲሆኑ ማንኛውንም ጨለማ ማሸነፍ ይችላሉ። ድፍረት ፈጽሞ አይሞትም። ቸርነት ፈጽሞ አይደርቅም። ፍቅር ደግሞ ለዘላለም ይኖራል።